ይሄ የአይን ቆብ ላይ የሚወጣው በተለምዶ ብጉር ተብሎ የሚጠራው ከዚህኛው የአይን ቆብ እብጠት በምን ይለያል? በተለምዶ የአይን ቡግር የሚባለው በሕክምና ሆርዲዮለም ብለን እንጠራዋለን። ይሄም ህመም ያለው አይን ቆብ ላይ የሚገኝ እባጭ ሲሆን መንስኤውን ስናይ ባክቴሪያል ኢንፌክሽን ወይም ደግሞ የአይን ቆባችን ላይ የሚገኙትን የቅባት ግላንዶች ባክቴሪያ ሲያጠቃ የሚከሰት የአይን ሁኔታ ነው። እንዲሁም አብሮት ከህመሙ ጋር መቅላትና ማበጥ ሊኖረው ይችላል። ይህን ደግሞ የአይን ቆብ እብጠት ስናይ ህመም የሌለው በተደጋጋሚ የሚከሰት የአይን እባጭ ነው። በሕክምናውም ካላዚዮን እንለዋለን። መንስኤው ደግሞ አይናችን ቆብ ላይ የሚገኘው የቅባት ቱቦ በመዘጋት ምክንያት የሚፈጠር እባጭ እንጂ ምንም አይነት ባክቴሪያል ኢንፌክሽን የሌለው። በተጨማሪ ምንም አይነት ሲነካ ህመም ወይም መቅላት አይኖርም። ሕክምናውና መፍትሄውን ስናይ ለመጀመሪያው የአይን ብጉር ወይም ደግሞ ሆርዲዮለም ላለው የአይን እባጭ ማድረግ ያለብን አንደኛ የአይን ሽፋሽንት ፎሮፎር ካለ እሱም በአግባቡ ማጽዳት ይኖርብናል። እንዲሁም በእባጩ አካባቢ ያሉ ማንኛውም ቆሻሻዎችን በንጹህ ውሃ ማጽዳት ያስፈልጋል። ሁለተኛ ለብ ባለ ውሃ ፎጣ ውስጥ በመንከር እባጩን ማሸት ወይም ማሳጅ ማድረግ ያስፈልጋል። ሁለተኛ መንስኤውን ባክቴሪያ ስለሆነ እንደ ደረጃው ወይ ጠብታ ወይም ደግሞ የሚዋጥ አንቲባዮቲክ ያስፈልጋል። ሁለተኛ እባጩ በጣም ትልቅ ከሆነ ወይም ውስጡ መግል ከያዘና በሚዋጥ ኪኒና በጠብታ አልሻል ካለ የግድ ማይነር ሰርጀሪ በማድረግ እባጩን ማጥፋት ያስፈልጋል። አምስተኛ ህመም ስለሚኖረው ለህመም ማስታገሻ የሚሆን ኪኒኖችን መውሰድ። ህመም ለሌለው ግን የአይን እባጭ ወይም ለካላዚዮን ላልነው ግን በቤት ውስጥ ለብ ባለው ፎጣ ነክረን ማሳጅ ማድረግ በቂ ነው። ይህንን ግን በቀን ቢያንስ 3 ጊዜ ማድረግ ያስፈልጋል። ይህን ተጠቅመን ቢያንስ ከ2 ሳምንት በላይ የሚቆይ ከሆነ ወደ ሕክምና ሄዶ በቀላል ሰርጀሪ ማስወጣት ይቻላል። ይህ ነገር ደግሞ ተደጋግሞ እንዳይመጣ ማድረግ ያለብን የአይን ሽፋሽፍታችንን በየቀኑ በጥሩ ሁኔታ ማጽዳት ያስፈልጋል። እንዲሁም የአይን ድርቀት ካለ እሱን መታከም በጣም አስፈላጊ ነው። አመሰግናለሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ላይክ፣ ፎሎ፣ ሼር ማድረግ እንዳትረሱ። ቻው።